ቤት ከገዛችሁ በኋላ ስም ለማዞር የሚኖሩባችሁ ወጪዎች ምን ያክል ናቸው? 6.5% ክፍያ ከገዛችሁበት ዋጋ ላይ ትጠየቃላችሁ። ይሄ እንዴት እንደምትከፍሉና ከምን ላይ እንደሚተመን ዛሬ ባለው ቪዲዮዎች ላይ ነግራችኋለሁ። በመጀመሪያ 6.5% ተብሎ የሚተመነው እናንተ ያቀረባችሁት ክፍያ ወይ ደግሞ ቤት ለመግዛት የተስማማችሁበት ዋጋ ለዛ ሰፈር መንግስት ካወጣው ተመን በታች ከሆነ መንግስት ያወጣውን ተመን የራሱን ይወስዳል። የዛ ሰፈር ደግሞ ዋጋ ካቀረባችሁት የእናንተ የግዢ ዋጋ ከመንግስት ተመን በላይ ከሆነ የእናንተ ይወሰዳል። ከሱ ላይ 6.5% ትከፍላላችሁ። ይሄ 6.5% የምንድን ነው? 4% አሹራ የሚባለው ነው። በተለምዶ 6% ነው አሹራ የሚባለው፣ ግን አሹራ 4% ነው። 2% የቴምብር ቀረጥ ትከፍላላችሁ። 0.5% ደግሞ የአደጋ ጊዜ ፈንድ እና የዋስትና ፈንድ ተብሎ የእሱን ትከፍላላችሁ። ለምሳሌ 10 ሚሊዮን ብር ቤት ገዝታችኋል ቢባል የእሱን 6.5% ክፈሉ ስትባሉ ማለት 650 ሺህ ብር ትከፍላላችሁ።